በዚህ ቪዲዮ ስለ ማይክል ታይሰን የግል የህይወት ታሪክ ልነግራችሁ መጥቻለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ በማድረግም ደግፉ። ማይክል ታይሰን በቦክስ ውስጥ በጣም ዝነኛና አስፈሪ ከነበሩ የከባድ ሚዛን ቦክሰኞች አንዱ ነው። በኃይለኛ ድብደባው፣ ፈጣን እንቅስቃሴና በመጀመሪያ ዙሮች ተጋጣሚን የማሸነፍ ችሎታ ዓለም አቀፍ ዝናን አስገኝቶታል። ሙሉ ስሙ ማይክል ጋይርድ ታይሰን ነው። የተወለደው ሰኔ ቀን በ1966 ነው። የትውልድ ቦታው ኒውዮርክ ሲቲ አሜሪካ ነው። ማይክል ታይሰን በከባድ ድህነት ውስጥ አድጎ በልጅነቱ ብዙ ጊዜ ግጭትና የጎዳና ህይወት ያጋጥሙት ነበር። እንዲሁም ለብዙ ጊዜ በወጣቶች ማረሚያ ማዕከል ገብቶ ነበር። ወደ ቦክስ የገባበትም በወጣትነቱ በአሰልጣኝ ኳስ ዲማንቶ ታይሰን አሳዳጊ ቦክስን በሙያ አስተማረውና የዓለም ሻምፒዮን እንደሚሆን አመነበት። ፈጣን ዝና ታይሰን በ1985 የፕሮፌሽናል ቦክስ ስራውን ጀመረ። በብዙ ተፎካካሪዎችን በመጀመሪያው ዙር በኖካውት አሸነፈ። በ1986 በ20 ዓመቱ የከባድ ሚዛን የዓለም ሻምፒዮን ሆነ። ይህም እስከ ዛሬው ድረስ በዚህ ዘርፍ ታናሹ የዓለም ሻምፒዮን የሆነ ተጫዋች አድርጎታል። ታይሰን ብዙ ውጣ ወረዶችን አሳልፏል። ብዙ ጊዜ ጋብቻ አድርጓል። ልጆችም አሉት። በስፖርት ውጪ በህጋዊ ችግሮች፣ በገንዘብ ችግሮች እና በግል ህይወቶች ፈተናዎች ተጋልጦታል። በ1992 በወንጀል ተፈርዶ እስር ቤት ገብቶ ከ3 ዓመት ገደማ በኋላ ተፈታ። በ1997 ከኢቫንደር ሆሊፊልድ ጋር በነበረው ውድድር የተፎካካሪዎችን ጆሮ በመንከስ የዓለም የቦክስ ታሪክ እጅግ ዝነኛ ክስተት ፈጠራ ነው። በዚህ ምክንያት ተቀጣ እና ፍቃድም ለጊዜ ተሰረዘ። የገንዘብ ችግር ማይክ ታይሰን በሙያው ውስጥ ከ$300 ሚሊዮን በላይ ገቢ ቢያገኝም በተሳሳተ የገንዘብ አስተዳደር በብዙ ወጪ ምክንያት በ2003 የኪሳራ ጥያቄ አቀረበ። ከቦክስ በኋላ ጡረታ ከወጣ በኋላ በፊልሞችና በቴሌቪዥን ፕሮግራሞች እና በፕሮዳክሽን ስራዎች ተሳትፏል። የህይወቱ ልምዶች ለወጣቶች አነሳሽ መልእክቶችን ያስተላልፋል። አስፈላጊ ስኬቶች በ20 ዓመቱ ታናሹ የከባድ ሚዛን የዓለም ሻምፒዮን ሆነ። በ50 ድል፣ 44 በኖክአውት እና በ6 ሽንፈት ያለው የፕሮፌሽናል ሪከርድ አለው። በየትውልድ ከተፈሩ የቦክስ አንዱ ሆኖ ይቆጠራል። ማይክ ታይሰን ታሪኩ ከባድ ድህነትና ሙያ ወደ ዓለም ዝና ከዚያም ወደ ትልቅ ፈተናዎች እንደገና ራሱን እስከ ማግኘት የተጓዘ የልዩ ህይወት ጉዞ ነው። ዛሬም በቦክስ ታሪክ ውስጥ ከማይረሱ አፈ ታሪኮች አንዱ ሆኗል። በዚህ ቪዲዮ ስለ ማይክል ታይሰን የግል ህይወት ይዤላችሁ የመጣሁት ይሄን ነበረ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ።